ጥምቀት በቀጥታ ትርጉሙ ሲተረጎም መጠመቅ፣ መነከር፣ መዘፈቅ፣ የተባረከ ውሃ ውስጥ ገብቶ ብቅ ጥልቅ ማለት ተብሎ ይተረጎማል። ስንት አይነት ጥምቀት አለ? ስለ የትኛውን ጥምቀት ነው የምንመማረው የሚለው በዚህ በፈውስ ጥምቀት ተጠምቆ መዳንም ሆነ አለመዳን ከድነት ጋር የሚያያዝ አይደለም። ያሬ የተጠመቀው ለመፈወስም አይደለም፣ ንስሐ ለማግኘትም አይደለም። ወደፊት ደግሞ እኛ እንደምንጠመቀው እንደ ልጅነት ጥምቀት ደግሞ ልጅነት ለማግኘት ፈልጎም አይደለም። የልጅነት ጥምቀት ወይም ደግሞ ልጅነት የሚገኝባቸው የጥምቀት አይነቶች ስንት ናቸው ብያቸዋለሁ? 4 አይነት አድርገው ይተረጉሟቸዋል። ድምፄን ይለዩታል በጎቼ በሙሉ አያስታቸው መንገደኛ ሁሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የአንቀጸ አባግ መንፈሳዊ ሚዲያ ተከታታዮች የእግዚአብሔር ቤተሰቦች ሁላችሁም እስከ ሞት በወደደን እስከ መቃብር ድረስ ፍቅሩን በገለጸልን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሁላችሁንም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? ይመስገን ብለን እንድናመሰግነው አንደበታችን ለምስጋና ያከናውንልን። ትናንት የጠበቀን የትናንት ተጠባቂያችን ዛሬን ያደረሰን ነገን በተስፋ እንድንጠባበቅ ያደረገን የነገ ተስፋችን የሰራዊት ጌታ አባቶቻችን አምላክ ቅዱስ እግዚአብሔር በፈጠረው አንደበት ስሙ ለዘላለም የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም፣ በዕለቱ የሚታሰቡ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው አባቶቻችን ሊቃውንት እግዚአብሔር እንዳከበራቸው መጠን ክብር ምስጋና ይድረሳቸው። የጀመርነውን ትምህርታችንን እንቀጥላለን ማለት ነው። ሰባቱ ምስጢራተ ቤተክርስቲያን ትምህርት ጀምረን እየተማማርን ነበረ። ከዚህ በፊት በነበረን ትምህርት ሰባቱ ምስጢራተ ቤተክርስቲያን የሚለውን የምስጢራትን ትርጉም፣ ሰባት የሆኑበትን ምክንያትና አከፋፈላቸውን በተወሰነ መልኩ ስንመለከት ነበረ። ሰባቱ ምስጢራት በምን መልኩ እንደሚከፈሉ ተመልክተን ነበረ። በዕለቱ የሚፈጸሙ ምስጢራት ያልናቸው አሉ፣ በሂደት የሚፈጸሙ ምስጢራት ያልናቸው አሉ፣ ግድ የሚፈጸሙ ያልናቸው አሉ፣ ግድ የማይፈጸሙ ወይም ደግሞ ላናደርጋቸው የምንችላቸው ምስጢራት እንዳሉ አንስተናል። ለምሳሌ ግድ የሚፈጸሙ የምንላቸው ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ንስሐ፣ እነዚህ ነገሮች ግዴታ ነው። በእርግጥ ንስሐ ኃጢአት የማይሰራ ስለሌለ ግዴታ ነው እንጂ ኃጢአት የማይሰራ ከሌለ ይቻላል። ከዛ ውጭ ግን ተክሊል ድንግል ሆኖ መኖር ከፈለገ ተክሊል ላይፈጸምለት ይችላል። ሌላው ምስጢረ ቀንዲል ካልታመመ ላይፈጸምለት ይችላል። ክህነት ካልተማረ አገልግሎቱን ካልፈለገ ግዴታ ካህን መሆን አይጠበቅበትም ማለት ነው። ሌሎች ምስጢራት ግን ግድ የሚፈጸሙ ናቸው ማለት ነው። በዚህ መልኩ ተመልክተን ነበረ። የፈውስ ምስጢራት፣ የአገልግሎት ምስጢራት የሚባሉም እንዳሉ ዕለቱን የሚፈጸሙ በሂደት የሚፈጸሙ እንዲያለን አፈጻጸማቸውን ተመልክተን ነበረ። ማን እንደሆኑ አይተን ነበረ ማለት ነው። ከዚህ በፊት በነበረን ይህንን መርሃ ግብር የምትከታተሉ ኦርቶዶክሳውያን ክፍል 1ን ሄዳችሁ ተመልክታችሁ ወደዚህ ብትመጡ ይበልጥ ግልጽ ይሆንላችኋል ብዬ አስባለሁ። ስለዚህ ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንቀጥለው ከሰባቱ ምስጢራት የመጀመሪያው የሆነውን ምስጢረ ጥምቀት የሚለውን ትምህርት እንቀጥላለን ማለት ነው። በተከታታይ እንመማራለን እንደ እግዚአብሔር ቅዱስ ፈቃድ እሱ እንማራለን። ስለዚህ ምስጢረ ጥምቀት የሚለው ላይ የተወሰነ ሀሳቦችን እያነሳን ስንመማር እንቆያለን። የመጀመሪያው የምናነሳው ነጥብ ጥምቀት ማለት ምን ማለት ነው ትርጉሙ የሚለውን ተርጓሚውን እንመለከትና ሌሎቹን ሀሳቦች እናነሳለን ማለት ነው። ጥምቀት ማለት የግሱ መነሻው አጥመቀ ከሚል ግስ የሚወጣ ነው ማለት ነው። አጥመቀ፣ አጠመቀ ከሚል ግስ ነው የሚነሳው። ጥምቀት በቀጥታ ትርጉሙ ሲተረጎም መጠመቅ፣ መነከር፣ መዘፈቅ፣ የተባረከ ውሃ ውስጥ ገብቶ ብቅ ጥልቅ ማለት ተብሎ ይተረጎማል። ውሃ ውስጥ ማለት የተባረከ ውሃ ውስጥ ገብቶ ብቅ ጥልቅ ማለት ተብሎ ይተረጎማል። እንዲሁም ደግሞ በተለይ ከጌታችን ጥምቀት ጋር ተያይዞ የሚነሱ ትርጉሞች አሉ። በቤተክርስቲያናችን በእኛ በግዕዝ አስተርእዮ ተብሎ ይተረጎማል። መገለጥ ማለት ነው። ጥምቀት ማለት መገለጥ ተብሎ ይተረጎማል። በግሪክ ደግሞ ኤጲፋንያ ይባላል። የመለኮት መገለጥ ማለት ነው። ክርስቶስ በተጠመቀ ጊዜ አንድነት ሶስትነት ስለተገለጠ ምስጢረ መለኮት ስለተገለጠ የመገለጥ ተብሎም ይጠራል። ስለዚህ ጥምቀት ብዙ አይነት ጥምቀት ስለሆነ ባጭሩ መገለጥ ተብሎም ይተረጎማል። ኤጲፋንያ በግሪኩ ማለት ነው። በእኛ በግዕዝ አስተርእዮ ይባላል። ባጭሩ ግን የመገለጥ ምስጢር ማለት ነው። ብዙ ምስጢር የሚገለጥበት ስለሆነ ቃል በቃል ደግሞ ቅድም እንዳነሳ ነው መጠመቅ፣ መነከር፣ መዘፈቅ፣ ውሃ ውስጥ ገብቶ ብቅ ጥልቅ ብሎ መውጣት ተብሎ ይተረጎማል። ዘይቤው በቀጥታ ሲተረጎም ማለት ነው። መንፈሳዊ ትርጉሙ ግን ዳግም ልደት ከእግዚአብሔር መወለድ ማለት ነው። ጥምቀት ማለት ከእግዚአብሔር መወለድ፣ ልጅነት ማግኘት፣ የሄደብን ልጅነት የምንመለስበት መንገድ ማለት ነው።
ሌላው የድህነት በር ማለት ነው። ጥምቀት ማለት የድህነት በር ማለት ነው። በበር ወደሆነ ነገር እንደሚገቡ እንደሚወጡ ሰውም ወደ ክርስትና ህብረት ወደ ቤተክርስቲያን ህብረት የሚገባው በጥምቀት በኩል ነውና በር ተብሎ በቤተክርስቲያን ይነገራል ማለት ነውና መንፈሳዊ ልደት፣ ረቂቅ ልደት፣ ከእግዚአብሔር የምንወለድበት፣ ዳግም ልጅነትን የምናገኝበት፣ የድህነት በር፣ የመዳን ዋስትና እንዲህ እያሉ ሊቃውንት ረቂቅ ልደት እያሉ በብዙ መንገድ ይተረጉሙታል። ትርጉሙ በቀጥታ ይህ ነው ማለት ነው። የጥምቀት ትርጉም ከብዙ በጥቂቱ ስንመለከት ጥምቀት ትርጉሙ ይህ ከሆነ እንዲገባን ለማድረግ በተወሰነ መልኩ ስናነሳ ስንት አይነት ጥምቀት አለ፣ ስለ የትኛውን ጥምቀት ነው የምንመማረው የሚለውንም በደንብ እንሄድበታለን። ጥምቀት አሁን እኛ በስም ጥምቀት ሲባል ብዙ የምናውቃቸው ጥምቀቶች ሊኖሩ እንደሚችሉ በጣም ግልጽ ነውና ጥምቀት በሚል ስም የምንጠራቸው ብዙ አይነት የጥምቀት አይነቶች አሉ። ቢያንስ በአራት ከፍለን እንመልከታቸው። የመጀመሪያው የፈውስ ጥምቀት የምንለው ነው። የፈውስ ጥምቀት። ሁለተኛው የቄደር ጥምቀት ወይም ደግሞ የንስሐ ጥምቀት የምንለው ነው። ሶስተኛው ጥምቀተ ክርስቶስ የምንለው የክርስቶስ መጠመቅ ነው። አራተኛው ይሄ ዳግም የምንወለድበት የልጅነት ጥምቀት የምንለው ነው። አራት አይነት የጥምቀት መንገዶችን አየን። የፈውስ ጥምቀት፣ የንስሐ ጥምቀት ወይም ደግሞ አሁን ቄደር ብለን የምንጠመቀው ማለት ነው። ሁለቱ ልዩነቶች ወደፊት እናነሳለን። ሶስተኛው ጥምቀተ ክርስቶስ፣ አራተኛው የልጅነት ጥምቀት በሚል ለይተን መመልከት እንችላለን። እኒህን አራቱን አብራራቸውና ወደፊት ደግሞ እንመጣበታለን ማለት ነው። የመጀመሪያው ያልኳችሁ የፈውስ ጥምቀት የሚባል ነው። ይህ የፈውስ ጥምቀት በመጽሐፍ ቅዱስ በብዙ ቦታ የምናገኘው ነው። በብሉይ ኪዳን በአዲስ ኪዳን የነበረ ድንቅ ምስጢር ነው። ይሄ በብሉይ ኪዳን በሁለተኛ ነገሥት ምዕራፍ 5 ላይ ንዕማን የተባለው የሶርያዊ ሰው ከለምጹ ተጠምቆ በዮርዳኖስ እንደዳነ በኤልሳ አማካኝነት መጽሐፍ ቅዱስ ይናገራልና ይህ የፈውስ ጥምቀት የሚባለው ነው። ንዕማን የዳነው የተጠመቀው ጥምቀት የፈውስ ጥምቀት የሚባል ነው። ኢዮብ አባታችንም ከዛ ሁሉ ደዌ ከዛ ሁሉ ቁስል የዳነው በዮርዳኖስ ተጠምቆ እንደሆነ ቅዱስ መጽሐፍ ይናገራል። ይህ የፈውስ ጥምቀት የሚባለው ነው በብሉይ ኪዳን። በአዲስ ኪዳን ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ዮሐንስ ምዕራፍ 5 ቁጥር 1 ጀምሮ የምናነበው ታሪክ አለ። እነ መጻጉዕ 38 ዓመት ደጅ የጸናባት የመጠመቂያ ስፍራ እንደነበረች ቅዱስ መጽሐፍ ይነግረናል። ስለዚህ እሱ የፈውስ ጥምቀትን ደጅ ይጸና የነበረ ሰው ነው። ብዙ ተጠማቂዎች በዚያ እንደነበሩ መጽሐፉ ይነግረናል። ዮሐንስ ምዕራፍ 5 ቁጥር 1ን በደንብ ማንበብ ነው። ሌላው ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ ጤሚዎስ የተባለውን ሰው በደረቅ ግንባር ላይ ጭቃ ቀብቶ ሁር ተሐጸብ በምጥማቃተ ሰሊሆም ሄድና በሰሊሆም መጠመቂያ ታጠብ አለው። ሂዶ ተጠመቀ ወይም ደግሞ ታጠበ፣ እያየ ተመለሰ ብሎ ቅዱስ መጽሐፍ ይነግረናል። ይሄ የፈውስ ጥምቀት የሚለውን የሚያሳይ ነው። በብዙ መንገድ እየተጠመቁ ይፈወሱ የነበሩ ሰዎች እንዳሉ ግልጽ ነው በመጽሐፍ ቅዱስ። ዛሬም በአዲስ ኪዳን በየአድባራቱ እየሄድን ቃል ኪዳን የተሰጣቸው ቦታዎች እየሄድን በተለያዩ የጸበል ቦታዎች የሚገኙ ብዙ ታማሚዎች አሉ፣ ምህረት እያገኙ ያሉ ብዙ ሰዎች አሉ። ስለዚህ የፈውስ ጥምቀት የሚባለው እሱ ነው። ዛሬም ድረስ ያለ ነው ማለት ነው። ለመፈወስ ለስጋችን ድህነት የምንጠመቀው ድህነት ነው። ምናልባት ይሄኛው የጥምቀት አይነት ቅድስና ላይፈልግ ይችላል። ክርስቲያን ያልሆኑ ሰዎችም ተጠምቆ ሲፈወሱ እንመለከታለን። የፈውስ የስጋ ድህነት ስለሆነ ማለት ነው። ማናቸውም ሰው ተጠምቆ የሚድንበት የስጋ ድህነት የምናገኝበት የፈውስ ድህነት የሚባለው ነው የመጀመሪያው። ይህ በጣም ግልጽ ስለሆነ ብዙ ማብራራት ይጠበቅብኛል ብዬ አላስብም። ባጭሩ ግን የፈውስ ጥምቀት የሚባለው እሱ ነው። ይህ የፈውስ ጥምቀት እንዳልኳችሁ በዚህ በፈውስ ጥምቀት ተጠምቆ መዳንም ሆነ አለመዳን ከድነት ጋር የሚያያዝ አይደለም። አንድ ሰው የፈውስ ጥምቀት ተጠምቆ ስለዳነ መንግስተ ሰማያት ገባም አይባልም፣ ስላልዳነም ደግሞ ሲኦል ገባም አይባልም። የጽድቅም የኃጢአትን መለኪያም አይደለም። እንዳልኳችሁ ኃጢአተኛ ሆኖ ልጅነት ሃይማኖት ሳይኖረው ተጠምቆ ሊድን ይችላል። ልጅነት ኖሮት መንፈሳዊ ሆኖ ደግሞ ተጠምቆ ላይድን ይችላል። ይህ የስጋ ጉዳይ ነው ማለት ነው። ባጭሩ ምን ለማለት ፈልጌ ነው? ይህ የፈውስ ጥምቀት ከመንግስተ ሰማያት ጋር የሚያያዝ አይደለም። እግዚአብሔር ምናልባት በስጋቸውም በነፍሳቸውም ሊፈውሳቸው እንደሚችል ይታወቃል። የስጋ ወይም ደግሞ የድህነተ ስጋው ምልክት የነፍስ ድህነት ምልክት እንደሆነ ሊቃውንት ይናገራሉ። ባጭሩ ግን ማለት የፈለኩት የፈውስ ጥምቀት የሚባለው እሱ ነው። ከድህነት ከመንግስተ ሰማያት ጋር የሚያያዝ አይደለም ነው። የፈውስ ጥምቀት ከተፈወስንም መልካም ነው፣ ካልተፈወስንም ደግሞ መልካም ነው። ግዴታ ሲኦል ገባችሁ ማንባልበት ነው ማለት ነው። ግዴታም አይደለም። መልካም። ይሄ የፈውስ ጥምቀት የሚባለው ነው። ሁለተኛው የቄደር ጥምቀት የሚባለው ነው። በ6ኛው መቶ ክፍለ ዘመን ጀምሮ የተሰራ ስርዓት ነው። በተለይ በኢትዮጵያ ቤተክርስቲያን ነጨየን ማቆም የሚባለው የቤተክርስቲያን አባቶች የሰሩት ነው። እሱ ምንድነው? በእግራኛ ሂመት ጊዜ የቤተክርስቲያን ልጆች እየተነጠቁ በግድ ወደ እስልምናው ይወረወሩ ይሄዱ ስለነበረ
በኋላ ሲመለሱ ዝም ብለው ከሚመለሱ ከዳዊት ከምን የተውጣጣ ጸሎት ነውና ራሱን የቻለ ጸሎት ነው። እሱ ተደግሞላቸው በሱ ምክንያት ተጠምቀው እንዲመለሱ ነፃነት እንዲሰማቸው ተብሎ የተሰራ ስርዓት ነው። በእርግጥ ልጅነታቸው የሚመለሰው በንስሐ ነው። ልጅነት የነበራቸው ሰዎች ንስሐ ሲገቡ ልጅነታቸው ስጋው ደሙን ሲቀበሉ ልጅነታቸው ይመለሳል። ነገር ግን ለህሊናቸው ተብሎ የተሰራ ስርዓት ነው። በጣም ብዙዎች ይሄዱ ስለነበረ በብዛት ሲመለሱ እየተጠመቀ ይደረግ ነበር። ከተቻለ ቢፈጸም ኃጢአት አይደለም፣ መልካም ነው። ካልተቻለ ግን ንስሐ ከገባ ስጋው ደሙን ከተቀበሉ ግዴታ አይደለም፣ ቄደር የሚባለው ማለት ነው። ምን እያልኩ እንደሆነ ይገባችኋል ብዬ አስባለሁ። በዛ ልክ በደንብ እንረዳ ብዬ ነው። ብንጠመቅም መልካም ነው ከተቻለ ማለት ነው። ጸሎት ነው፣ ሌላ ነገር የለውም። ግን ካልተቻለ ደግሞ በዋናነት የሚያስፈልገው ንስሐ የሚባለው ነው እንጂ ግዴታ ቄደር ካልተጠመቀ ክርስቲያን አይሆንም ማለት አይደለም ማለት ነው። በአንድም በሌላም ቄደር ላይ ያገኝ ይችላል። ንስሐ ገብቶ ስጋው ደሙን ከተቀበለ ልጅነቱን ማግኘት ይችላል ማለት ነው። ግን ቢጠመቁም ኃጢአት ስላልሆነ እየተደረገ ስለሆነ ብንመማረው መልካም ስለሆነ ብዬ ነው። ቄደሩ አይደለም ልጅነትን የሚመልስለት ንስሐው ነው እና በዛ ልክ እሱን መረዳት ያስፈልጋል። እንግዲህ እንደ ንስሐ ጥምቀት ተደርጎ ነው ይሄ እየተሰጠ ያለው። ንስሐ ይገባል፣ ሲጨርስ ቄደር ይጠመቃል፣ ስጋው ደሙን ይቀበላል። ከዛ ነው እየተደረገ ያለው። በዛ ልክ ነው። እሱንን ማየት ነው። ቄደር ጥምቀት ምንለው ነው ሶስተኛው ማለት ሁለተኛው። ሶስተኛው ጥምቀተ ክርስቶስ ምንለው ነው። የኢየሱስ ክርስቶስ ጥምቀት ነው። የኢየሱስ ክርስቶስ ጥምቀት በብቻ ማየት ያስፈልገው ለምንድን ነው? እስካሁን ካየናቸውም ወደፊት ከምናየውም ከልጅነት ጥምቀት የተለየ ጥምቀት ስለሆነ ነው። እግዚአብሔር የተጠመቀው ለመፈወስም አይደለም፣ ንስሐ ለማግኘትም አይደለም። ወደፊት ደግሞ እኛ እንደምንጠመቀው እንደ ልጅነት ጥምቀት ደግሞ ልጅነት ለማግኘት ፈልጎም አይደለም። እግዚአብሔር የተጠመቀው ከዚህ የተለየ ነው። የክርስቶስ ጥምቀት ከኛ ጥምቀት ከሁላችንም ጥምቀት ይለያል ማለት ነው። እግዚአብሔር የተጠመቀው ለምንድን ነው የሚለውን ብናነሳ የመጀመሪያው እግዚአብሔር የተጠመቀበት ምክንያት ምሳሌ ሊሆነን ነው። አራያ ምሳሌ ሊሆነን ለአራያነት ነው። በቅዱስ መጽሐፍ ኮነነ በኩረ ወጥንተ ለኩሉ ምግባረ ሰናይ፣ ለመልካም ነገር ሁሉ አራያ በኩር ሆነን ይላል አይደል? ሊቃውንት በሃይማኖት አበው ሲናገሩ ለመልካም ስራ ሁሉ በኩር ሆነን ይላሉ። እኛ እግዚአብሔርን በኩር አድርገን ነው ሌሎችን ስራዎች የምንሰራውና አራያ ሊሆነን ምሳሌ ሊሆነን እኔ እንደተጠመቁ ተጠመቁ ለማለት ለምሳሌ ለአራያነት እግዚአብሔር የሰራቸው ስራዎች አሉ። ለምሳሌነት ለአራያነት ከሰራቸው ስራዎች አንዱ ምስጢረ ጥምቀት ነውና እግዚአብሔር በዮርዳኖስ በእደ ዮሐንስ የተጠመቀው በ30 ዘመኑ ለአራያነት ነው እንጂ እግዚአብሔር እንደኛ ልጅነትን ፈልጎ ወይም ደግሞ እንደ ፈውስ ጥምቀት ፈውስ ፈልጎም አይደለም። ስለዚህ የመጀመሪያው ለአራያነት ነው። እግዚአብሔር ጥምቀትን የተጠመቀው ለአራያነት ለምሳሌነት ነው። ይኸውም ሆነን ለመናገር ገና ማናቸውም ስራ ከመስራቱ አስቀድሞ ጥምቀትን ነው መጀመሪያ ያደረገው። እሱን አይተን እንድንጠመቅ ነው። በኋላም ሊሰቀል ሲል አራያነቱን ሲሰጠን ዮሐንስ ወንጌል ምዕራፍ 13 ላይ የደቀ መዛሙርቱን እግር አጥቦ አራያዬ ወሀብኩክሙ አራያነቴን ምሳሌነቴን ሰጠኋችሁ አንትሙኒ ግበሩ ለቢጽክሙ እናንተም ለወንድሞቻችሁ እንዲሁ አድርጉ ብሎ አራያነቱን ሰጥቶናል። ትህትናውን አሳይቶናል። ወይም ደግሞ ማድረግ ያለብንን እሱ እንድንከተል አሳይቶናልና ለአራያነት ነው የተጠመቀው ማለት ነው። ሁለተኛው እግዚአብሔር የተጠመቀበት ምክንያት ለምንድን ነው ካላችሁ ትህትናውን ለመግለጽ ነው። ትህትናውን ለመግለጽ ማለት ያጠመቀው ዮሐንስ መጥምቅ ነው፣ ፍጡር ነው። ታስታውሳላችሁ። ቅዱስ ዮሐንስ ደግሞ ወደ ክርስቶስ ሂዶ አይደለም ያጠመቀው፣ ክርስቶስ ወደ ዮሐንስ መጥምቅ ሂዶ ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ እንደምንመለከተው ቁጥር 13 ጀምሮ አሜሃ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅ ዮሐንስ በፈለገ ዮርዳኖስ። ያን ጊዜ ክርስቶስ ከገሊላ ወደ ዮርዳኖስ ወደ ዮሐንስ መጣ፣ በዮሐንስ እጅ ይጠመቅ ዘንድ ነው ያሉ ቅዱሳት መጻሕፍት እንዲህ ብለው ነው የነገሩና እግዚአብሔር ከገሊላ ወደ ዮሐንስ ሲመጣ ፈጣሪ ወደ ፍጡሩ ሲመጣ ትህትናውን ለማሳየት ነውና በፍጡር እጅ መጠመቅ እሱን አመጣህ አጥምቀኝ ሳይል እሱ ሄዶ እንዳልኳችሁ አራያነቱን የሰጠን ትህትናውን የገለጸበት መንገድ ስለሆነ ትህትናውን ለመግለጽ ነው። ሁለተኛው የተጠመቀው እንደውም ዮሐንስ መጥምቅ ይሄ ሐሳብ ስለሚያውቅ እንዴት ፍጡር በፈጣሪው እጅ ይጠመቃል እንጂ ፈጣሪ በፍጡር እጅ ይጠመቃል? ፍጡር ወደ ፈጣሪው ይሄዳል እንጂ እንዴት ፈጣሪ ወደ ፍጡሩ ይመጣል? አይሆንም አላጠምቅህም ሲለው ሄድግ መይረሰስ መከመዝ ተርላለነ ወይ ደለወነ ከመንፈጽም ሁሉ ጽድቅን ሁሉ ልንፈጽም ይገባናል። ለሂላንተና እኔ ተርላ ደስታ ነው የኔም በፍጡር እጅ በባሪያዎች ተጠመቀ ተብሎ ትናይ ሲነገር ይኖራል። አንተም ደግሞ ፈጣሪህን አጠመቅ ተብለህ ልዕልና ሲነገርልህ ይኖራል ብሎ ሲያስረዳው እንመለከታለንና ትህትናውን ያሳየበት መንገድ ነው። ትህትናውን ለማሳየት ነው። ለአራያነትና ትህትናውን ለማሳየት ለአራያነት ማለት ክርስቶስ ዮሐንስን መጣህ አጥምቀኝ ቢለው ኖሮ ስልጣን አለን የሚሉ ሀብት አለን የሚሉ ባለጊዜ ነን የሚሉ ሰዎች ካህናትን እየመጣችሁ አጥምቁን እንጂ እኛ አንመጣም የሚሉ ነበረ።
ክርስቶስ አርአያነቱን የሰጠን ሂዳችሁ ተጠመቁ ለማለት ወደ ዮሐንስ የሄደበት ስለሆነ አንደኛው ለአርአያነት ምሳሌ ለመሆን፣ ሁለተኛው ደግሞ ትህትናውን ለመግለጽ ክርስቶስ በፍጡር እጅ በዮሐንስ መጥምቅ እጅ የተጠመቀው ትህትናውን ለመግለጽ ነው። ሁለተኛው ማለት ነው። በሶስተኛ ደረጃ ክርስቶስ ለምን ተጠመቀ ከተባለ በዮርዳኖስ ነው የተጠመቀው። ሁላችንም እንደምናውቀው በዮርዳኖስ እንዲጠመቅ የመረጠበት ምክንያት በጣም ብዙ ምክንያት አለው። ከነዚያ ምክንያት ግን በዋናነት የዕዳ ደብዳቤያችንን ለመደምሰስ ነው ክርስቶስ በዚህ መልኩ ያደረገው። የዕዳ ደብዳቤያችንን ለመደምሰስ ማለት ታስታውሳላችሁ፣ ዲያብሎስ አዳምና ሔዋንን መከራ ጽንቶባቸው በጨለማ መጋረጃ ጋርዶባቸው መከራ ካጸናባቸው በኋላ አዳምና ሔዋን በጣም ሲጨነቁ አንድ ሐሳብ አመጣላቸው። የዕዳ ደብዳቤና ማለት የስመ ገርነታቸውን የኔ ባሪያዎች መሆናቸውን የኔ ሎሌዎች የኔ ተገዢዎች መሆናቸውን የሚገልጽ ደብዳቤ ጽፋችሁ ብትሰጡኝ እኔ አገዛዝ አቀልላችኋለሁ አላቸው። እውነት መስሏቸው አዳም ገብሩ ለዲያብሎስ፣ ሔዋን አመጡ ለዲያብሎስ የሚል ደብዳቤ ጽፈው ለማን ሰጡት? ለዲያብሎስ ሰጡት። ያንን በሁለት እብነ ሩካም በድንጋይ ቀርጾ ማለት ነው። አንዱን በዮርዳኖስ አንዱን በሲኦል ጥሎት ነበረ። በሲኦል የጣለውን በዕለተ ዓርብ በአካለ ነፍስ ሲወርድ አጥፍቶልናል። በዮርዳኖስ የጣለውን ደግሞ በዕለተ ጥምቀት በዚህ ዕለት ሲጠመቅ የዕዳ ደብዳቤያችንን አጥፍቶልናል እንደምታውቁት። ስለዚህ ይህንን የዕዳ ደብዳቤያችንን እንደጠፋ ቀልን ለማጠየቅ ነው፣ ወይም ደግሞ እንዲፍቅልን ነው። ሶስተኛው ክርስቶስ የጠመቀበት ምክንያት የእኛን የዕዳ ደብዳቤ ለማጥፋት ለእኛው ጥቅም ነው። ይሄ የዕዳ ደብዳቤ በብዙ መንገድ ሊቃውንት አባቶቻችን ቅዱሳት መጻሕፍት ይናገራሉ። ከብሉይ ኪዳን ሊቃውንት ወይም ደግሞ ነቢያት ቅዱስ ኤርምያስ እንዲህ ይላል፣ የይሁዳ ኃጢአት በብረት ብዕር በድንጋይ ሰሌዳ ተጽፏል። የይሁዳ ኃጢአት በብረት ብዕር በድንጋይ ሰሌዳ ተጽፏል፣ በልባቸው ጽላትና በመሰዊያቸው ቀንዶችም ተቀርጸዋል ይላል። በድንጋይ ብዕር ማለት በድንጋይ ወረቀትነት ወይም ደግሞ በድንጋይ ሰሌዳ ላይ የይሁዳ ኃጢአት ተጽፏል ማለት የሰዎቹ ኃጢአት ማለት ነው። ይሄ ማለት የአዳምና ሔዋንን በደል ነው የሚያሳየው። በድንጋይ ላይ ተቀርጸዋል። ስለዚህ ይህንን በድንጋይ ላይ የተቀረጸውን ወይም ደግሞ ኃጢአትን ለማጥፋት እግዚአብሔር በዮርዳኖስ ተጠመቀ፣ ሲጠመቅ አጠፋለን የሚለው ነው። ሌላው ቅዱስ ኤፍሬም ሊቁ በውዳሴ ማርያም ወሰጠጠ መጽሐፈ ዳዊሙ ለአዳም ወለሔዋን የአዳምና ሔዋን የዕዳ ደብዳቤያቸውን አጠፋ ብሎ የዕዳ ደብዳቤያቸውን እንዳጠፋላቸው ይናገራል። ሌላው ቅዱስ ጳውሎስ ብርሃነ ዓለም ቆላስይስ ምዕራፍ 2 ቁጥር 14 ላይ የሚናገረው የእግዚአብሔር ቃል አለ። ከባላንጋራችን የተነሳ በትእዛዝ የተጻፈውን የዕዳችንን ደብዳቤ ደመሰሰልን፣ ከመካከላችንም አራቀው ይላል። ምንድነው የሚለው? እናንተም በኃጢአታችሁና ስጋችሁን ባለመገረዝ ሙታን ነበራችሁ፣ ከእርሱ ጋር ሕያዋን አደረጋችሁ፣ ኃጢአታቸውንም ሁሉ ይቅር አላችሁ። ከባላጋራችን የተነሳ በትእዛዝ የተጻፈውን የዕዳችንን ደብዳቤ ደመሰሰልን። የዕዳችንን ደብዳቤ ምን አደረገልን? ደመሰሰልን። ቆላስይስ ምዕራፍ 2 ቁጥር 14፣ ትንቢተ ኤርምያስ ምዕራፍ 17 ቁጥር 1 ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ስለዚህ የዕዳ ደብዳቤ አጉልተው ይናገራሉ። በድንጋይ ሰሌዳ የተጻፈ እንደነበረም ቅዱስ ጳውሎስ በሰፊው ይናገራል። ይህንን ለማጥፋት ክርስቶስ ተጠመቀ። ለኛው ጥቅም ነው እንደተጠመቀው። እግዚአብሔር ምንም ነገር ፈልጎ አይደለም። ሊቃውንት ይህንን በሃይማኖት አበው በሰፊው አብራርተውታል። የተጠመቀው ልጅነትን ፈልጎ ጸጋ ፈልጎ አይደለም፣ ለኛ አራያ ሊሆነን ነው የሚለውን ማለት ነው። በደንብ ሊቃውንት በሰፊው ያነሳሉ። ሌላው ክርስቶስ የተጠመቀው የዮርዳኖስን ብርሂት ማኅፀን ለማድረግ ጥምቀትን ለመባረክ ነው እና አኮ ፈቂዶ ለተጠምቆ ለመጠመቅ ፈልጎ የተጠመቀ አይደለም። አላ ከመያ ቀድስ ማያተ ውሃዎችን ሊቀድስ ሊባርክ ነው ሊቃውንት ይናገራሉ። ስለዚህ ውሃውን ለመባረክ ለኛ ጥምቀትን ባርኮ ሊሰጠን ነው የተጠመቀው። ባጭሩ ምን ለማለት ፈልጌ ነው? ጥምቀተ ክርስቶስ የሚባለው ሁሉ ነገር ለኛ ጥቅም፣ ለአራያነት፣ ለቤዛነት ማለት በዮርዳኖስ የነበረውን የዕዳ ደብዳቤያችን ሊያጠፋልን፣ ለኛ ጥቅም ጥምቀትን ሊባርክልን፣ ውሃን ለመባረክ ለዚህ ምክንያት ነው እንዲጠመቀው። ለሱ ጥቅም አግኝቶ አይደለም። እኛ የምንጠመቀው እግዚአብሔር ለመወለድ ነው። እግዚአብሔር ግን ልጅነት የሌለው ሆኖ ልጅነት ፈልጎ አይደለም። አምላክነት የሌለው ሆኖ አምላክነትን ፈልጎ አይደለም። የተጠመቀው ለኛ ለአርአያነት ስለሆነ ጥምቀተ ክርስቶስ ከሌሎቹ ጥምቀቶች የተለየ ስለሆነ በሶስተኛ ደረጃ የብቻ ማየቱ መልካም ስለሆነ ነው ያነሳ ነው። አራተኛውና የመጨረሻው የልጅነት ጥምቀት የምንለው ነው። ወንዶቹ በ40 ሴቶቹ በ80 የምንጠመቀው ማለት ነው የክርስቲያን ልጆች ከሆነን። ከዚያ ውጭ ግን በ40 ዓመትም በ80 ቀንም ሁሉ ቢመጣ የምንጠመቀው የልጅነት ጥምቀት የሚባለው ነው። የጥምቀት አይነትን በአራት ከፍለን አየን። የፈውስ
ሰው ሲታመም የሚጠመቀውን ጥምቀት አየን። ከሌላ ቤተ እምነት ራሱ መጽሐፈ ቄርሎስ የሚናገረው ነገር አለ። ከሌላ ሃይማኖት ጋራ የማይሆን ቅርርብ ብናደርግ፣ እነሱ ያረዱትን ብንበላ፣ እንደዚህ ነገሮችን የተላለፈ ግንኙነት ቢኖረን በዚህ ምክንያት ቄድር እንደሚያስፈልገን ሃይማኖት ብንቀይር ስንመለስ ቄድር እንደሚያስፈልግ ተነግሯልና መጽሐፈ ቄድር ወይም ደግሞ የቄድር ጥምቀት የሚባለውን አነሳን። ጥምቀተ ክርስቶስና የልጅነት ጥምቀት በሚል በአራት ከፍለን ተመለከተ። በጣም ጥሩ። ለአገባብ በዚህ መልኩ እንዲመቸን ካየን የልጅነት ጥምቀት የሚለው ላይ ነው በደንብ የምናወራው። አሁን ከሰባቱ ምስጢራትም አንዱ ምስጢረ ጥምቀት የሚባለው ቅድም ስላነሳ ነው። ስለ ፈውስ ጥምቀት፣ ስለ ቄድር፣ ስለ ጥምቀተ ክርስቶስም አይደለም የምንማረው። ጥምቀተ ክርስቶስም ለዚህ ለልጅነት ጥምቀት ምሳሌ ነው። ስለዚህ አሁን የምንማረው በተከታታይ ስለ ልጅነት ጥምቀት ነው የምንነጋገረው ማለት ነው። የልጅነት ጥምቀት እንደምታውቁት በጣም እሱንም በብዙ መንገድ ይከፈላል። በተወሰነ መልኩ እንመለከታለን። ለዚህ ለልጅነት ጥምቀት ግን የሚሆኑ ምሳሌዎች ነበሩ። በነገራችን ላይ የመጀመሪያው ጥምቀት የአዲስ ኪዳኑ ጥምቀት ምሳሌ ተደርጎ የሚወሰደው የኖህ ዘመን ታሪክ ነው። የኖህ ዘመን ታሪክ ይህንን ያ ማለት የጥፋት ውሃ ማለት ነው። ይህንን ቅዱስ ያሬድ የቤተክርስቲያናችን ሊቃውንት ሲተረጉሙ አጥመቃ ለምድር በማያይ ምድርን በጥፋት ውሃ ወይም ደግሞ በንፍር ውሃ አጠመቃት ብለው ይናገራሉ። እግዚአብሔር ዓለም ሁሉ ተካክሎ እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክሎ እግዚአብሔርን ሲበድል እግዚአብሔር ዓለምን በንፍር ውሃ ያጠበበት፣ ያጸዳበት፣ ያጠመቀበት ጊዜ ነበር። ታስታውሳላችሁ። ያ ማለት የሐዲስ ኪዳኑ ጥምቀት ምሳሌ ነበር ማለት ነው። አጥመቃ ለምድር በማያይ ምድርን በንፍር ውሃ አጠመቃት ይላል ቅዱስ ያሬድ። አጠመቃት ነው ያለው። ስለዚህ ያ ማለት ነው ምድርን አነጻት ማለት ነው። በሰዎቹ ደም በሰዎቹ ኃጢአት ቆሻ የነበረችዋን ምድር አነጻት ወይም ደግሞ አጠባት። እሱ መታጠብ ወይም ደግሞ በዛ ጊዜ የነበረው የወረደው ውሃ የሐዲስ ኪዳኑ ጥምቀት ተደርጎ ይወሰዳል። ማለትም የዚህ የሐዲስ ኪዳኑ ጥምቀት ምሳሌ ተደርጎ ይወሰዳል። ይህንን ቅዱስ ጴጥሮስ በሰፊው ያነሳል። ከመጽሐፍ ቅዱስ አንዳንድ ሀሳቦችን እያነሳን ብንመለከት ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ ብሎ ይናገራል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 እስከ 21 ያለውን በንባብ ላሰማቸው። እንዲህ ይላል። ጥቂቶች ማለት 8 ነፍሳትን በውሃ የዳኑትን መርከብ ሊሰራ በኖህ ዘመን የእግዚአብሔር ትዕግስት በዘገየ ጊዜ ቀድሞ ክደውት ለነበሩ ሰበከላቸው። አሁንም እኛን በዚያው አምሳል ይላል። በየቱ አምሳል? በኖህ ዘመን በተደረገው በዛ አምሳል ማለት ነው። በዛው አምሳል ይልና አሁንም እኛን በዚያው አምሳል በጥምቀት ያድነናል ይላል። በዚያው አምሳል በጥምቀት ያድነናል ነው የሚለው። እነዚያ የዳኑ ሰዎች በመርከቡ ውስጥ ነበሩ። መርከቡ ውሃው ላይ ነበር ሰፎ የነበረው እንደምታውቁት። ስለዚህ እነዚያ ሰዎች የወረደ ውሃ የጥምቀት ምሳሌ ሆነና የተረፉት 8 ሰዎች ደግሞ የተጠመቁ የሚመናን ምሳሌዎች ሆኑና አሁንም ይላል ቅዱስ ጴጥሮስ በዚያው አምሳል ማለት በጥምቀት ያድነናል ብሎ ያኛው ለሐዲስ ኪዳኑ ጥምቀት ምሳሌ አምሳል መርገፍ እንደሆነ ቅዱስ ጴጥሮስ በግልጽ ይናገራል። በዚያው አምሳል በየቱ አምሳል? በኖህ ዘመን በወረደው ውሃ አምሳል ያን ጊዜ ውሃን እንዳጠባት አሁንም በዚያው አምሳል ምን ይላል? ያድነናል። አሁንም እኛን በዚያው አምሳል ያድነናል፣ በጥምቀት ያድነናል። ስጋን ከድፍ በመታጠብ አይደለም ይላል። ስጋን ከድፍ በመታጠብ አይደለም። ለምሳሌ ምድርን አጠባት ስንል የሚያሳየው የሐዲስ ኪዳኑ መታጠብ ነበር። የሐዲስ ኪዳኑ መታጠብ ደግሞ ስጋን ከድፍ ማጠብ አይደለም። ጌታችን ኢየሱስ ክርስቶስ በመነሳቱ በእግዚአብሔር እንደምናምን መልካም ግብርን ያስተምረን ዘንድ ነው እንጂ ይላል። ስለዚህ እግዚአብሔር ባጭሩ የኖህ ዘመን የነበረው የጥፋት ውሃ ያሆኑ የሐዲስ ኪዳኑ ጥምቀት ምሳሌ እንደሆነ በግልጽ ተነግሯል ማለት ነው። የመጀመሪያው ለሐዲስ ኪዳኑ ጥምቀት ምሳሌ ተደርጎ የሚወሰደው ቅድም እንዳነሳ ነው የኖህ ዘመን የጥፋት ውሃ ነው ማለት ነው። ሁለተኛ አባታችን ሙሴ እስራኤላውያንን ከምድረ ግብፅ ሲያወጣቸው በደመና ይመራቸው ነበረ። 7 ደመና፣ አንዱ በፊት አንዱ በግራ አንዱ በፊት አንዱ በኋላ ሆኖ ይጋርዳቸው ነበር፣ ጠላት እንዳያጠፋቸው። 4 ማለት ነው። አንዱ በፊት አንዱ በኋላ አንዱ በቀኝ አንዱ በግራ 4 ይሆናል። አንዱ ደግሞ እሾህ እንዳይወጋቸው ከእግራቸው ስር ይነጠፍላቸው ነበረ። አንዱ ፀሐይ እንዳይመታቸው ከላይ እንደ ዳስ ይሆንላቸው ነበረ። አንዱ ደግሞ መንገድ ሩቅ አልፎ መንገድ ይመራቸው ነበረ። ስለዚህ በ7 ደመና ይመሩ ነበረ። ሊቃውንት እነ ቅዱስ ያሬድም አጥምቆ ሙሴ በደመና ይላል ቅዱስ ያሬድ። ሙሴ በደመና ጠመቃቸው ይላል። ስለዚህ ደመናውን የጥምቀት ምሳሌ አድርገው ወስደውታል። ደመናውን የጥምቀት ምሳሌ አድርገውታል። ይህንን ቅዱስ ጳውሎስ እንዲህ ይላል፣
ወለኩሎሙ አበዊን አጥመቆ ሙሴ በደመና ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 2 በደመናና በባህር ተጠመቁ ይላል። ስለዚህ ያ ደመና የሐዲስ ኪዳኑ የልጅነት ጥምቀት ምሳሌ ነበረ ማለት ነውና አጥመቆሙ ሙሴ በደመና ሙሴ በደመና እናደረጋቸው አጠመቃቸው። ስለዚህ በደመናና በባህር ተጠመቁ ይላል ቅዱስ ጳውሎስ ይህንን ያነሳልና ያ ደመና የሐዲስ ኪዳኑ ጥምቀት ምሳሌ ነበረ። እንደ ጥምቀት ሆኖላቸው ነበር ባጭሩ ያ ደመና ማለት ነው። ሁለተኛው ደመናው ነው። ሶስተኛ ባሕረ ኤርትራን ሲሻገሩ የነበረው ማለት ባሕረ ዮርዳኖስን ሲሻገሩ የነበረውን በመጽሐፈ ኢያሱ ምዕራፍ 3 ቁጥር 15 ጀምሮ የምንመለከተው የእስራኤላውያን ታሪክ ነውና ባሕረ ኤርትራን ሲሻገሩ ለጥምቀት በደመናና በባሕር መካከል ተሻገሩ የሚለው ማለት ነው። እሱም እንደ ምሳሌ ተቆጥሮላቸዋል። ዮርዳኖስንም ሲሻገሩ ወተጠምቃ እገሪሆሙ ለካህናት ይላል ሊቃውንቱ። የካህናት እግሮቻቸው ተጠመቁ ይላል። ታቦተ ሕጉን ይዘው ሲሻገሩ ያኔ የተሻገሩት ያ ባሕር እንደ ጥምቀት ሆኖላቸዋል። ስንት ነገሮችን አየ። የመጀመሪያው የኖህ ዘመን የነበረው፣ ሁለተኛው ከግብጽ ሲወጡ ይመራቸው የነበረው ደመና፣ ሶስተኛው ባሕረ ኤርትራ ምንለው ማለት ነው። በባሕረ ኤርትራ ሲሻገሩ፣ ባሕረ ዮርዳኖስ ሲሻገሩ፣ ሶስተኛው ማለት ነው ባሕረ ሲሻገሩ፣ የመጨረሻው የዮሐንስ ጥምቀት ወይም ደግሞ የሐዲስ ኪዳኑ ጥምቀት ምሳሌ እንደነበር ይናገራል። የዮሐንስ ጥምቀት ለንስሐ ነው። እኔ ለንስሐ አጠምቃቸዋለሁ ከልብ የሚመጣው ግን ከኔ በፊት የነበረው ነው፣ በውሃና በመንፈስ ቅዱስ ያጠምቃቸዋል ያለ እሱም ሲናገር እንደነበረ እነዚህ አሁን ያሳየኋችሁ ጥምቀቶች በጥፋት ውሃ ወይም በኖህ ዘመን የነበረው ውሃ ሙሴ በደመናና በባህር መካከል ሲያሻገራቸው የነበረው ጥምቀት፣ ዮርዳኖስ ሲሻገሩ የነበረው ዮሐንስ መጥምቁ ሲያጠምቀው የነበረው ጥምቀት አሁን ለምናገረው ስለምናነሳው ለልጅነት ጥምቀት ምሳሌ ተደርጎ ይወሰዳል ማለት ነው። ይህንን ካየን አሁን በቀጥታ ወደ ልጅነት ጥምቀት እንሄድና ተወሰነ ሀሳቦችን እናነሳለን ማለት ነው። የልጅነት ጥምቀት የሚባለው ምንድነው ነው? የልጅነት ጥምቀት ዓላማውን ወደፊት እንመጣለን። ለምን እንደምንጠመቅ ጥቅሙን እንደሆነ እንመጣበታለን። ነገር ግን ይህ የልጅነት ጥምቀት የሚባለው እንዳልኳችሁ በ40 ቀን በ80 ቀን የምንጠመቀው ጥምቀት ነው። ለምን ማዳ በ80 እንጠመቃለን? ወደፊት እንመጣበታለን። ነገር ግን ይህ በዚህ ጊዜ የሚጠመቅ ነው የክርስቲያን ልጆች ከሆኑ ማለት ነው። በ40 ቀን በ80 ቀን ነው። ይህ ካልሆነ ደግሞ በ40 ዓመት በ80 ዓመት ይምጣ ማናቸውም የመጣው ሁሉ ቤተክርስቲያን ትቀበላለች እና በዛ መልኩ የምንጠመቀው ጥምቀት ነው። ልጅነትን የምናገኝበት፣ ዳግም የምንወለድበት፣ የእግዚአብሔር መንግስት የምንወርስበት የተለየ ነው ይሄ ጥምቀት። ይህ ጥምቀት እንደሌላው 2 3 አይደለም፣ አንድ ነው። ጥምቀት አይደገምም፣ አንዲት ናት ብለን እናነሳለን። ታስታውሳላችሁ ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 5 ላይ አሐቲ ጥምቀት፣ አንድ ጥምቀት፣ አንድ ጌታ፣ አንድ ሃይማኖት ብሎ ይናገርና ጥምቀት አንዲት ናት፣ አትደገምም፣ አንድ ጥምቀት ብለን እናነሳለን። ስለዚህ የልጅነት ጥምቀት ልጅነት የሚያሰጡ ጥምቀቶች በ4 ይከፍሏቸዋል። ይሄንን በ4 ይከፍሏቸዋል። ይህንን ብቻ እንመልከትና ሌላውን ሐሳብ እንጠቀልላለን ማለት ነው። የልጅነት ጥምቀት ወይም ደግሞ ልጅነት የሚገኝባቸው የጥምቀት አይነቶች ስንት ናቸው ብያቸዋለሁ? 4 አይነት አድርገው ይተረጉሟቸዋል። የመጀመሪያው በማየገቦ የምንጠመቀው ጥምቀት ነው። በማየገቦ ማለት ክርስቶስ ከጎኑ በዕለተ ዓርብ እንደምታውቁት ክርስቶስ ከተሰቀለ ከሞተ በኋላ ለንጊኖስ ሲባል የነበረው ወታደር አልነበረም። በኋላ ሞተ ብሎ በጦር ሲወጋው ከክርስቶስ ጎን ውሃና ደም እንደ ለፊደል እንዳንድ ሆኖ ከታች ተለያይቶ ወረደ አይደለም። ደሙን ጠጥተን እንድንበታለን፣ ውሃውን ደግሞ ተጠምቀን ልጅነት እናገኝበታለን። ሰው ክርስቲያን የሚጠመቀው በ40 ቀን በ80 ቀን የምንጠመቀው በማየገቦ ነው። ከጎኑ በፈሰሰው ውሃ እንጠመቃለን ማለት ነው። ማየገቦ ይባላል። አሁን በዛ ነው የምንጠመቀው። በነገራችን ላይ ክርስቶስ ከጎኑ በወጣለን ማየገቦ ማለት ነው። ይህ ማየገቦ ከየት እናገኘዋለን ካላችሁ ካህኑ ውሃውን በብርት ወይም ደግሞ በዕቅ አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ፍጹም ከጌታ በዕለተ ዓርብ የወጣውን ትኩስ የጎኑ ውሃ ይሆናል። ትኩስ ማየገቦ ይሆናል። በዛ ነው የምንጠመቀው ማለት ነው። እና የምንጠመቀው የመጀመሪያው በማየገቦ የምንጠመቀው ነው ማለት ክርስቶስ ከጎኑ ባወጣልን ውሃ በኩል የምንጠመቀው ነው። በ40 ቀን በ80 ቀን ደግሞ በመጣንበት ጊዜ በዚህ አይነት ጥምቀት የምንጠመቀው የጥምቀት አይነት ነው። የጥምቀት አይነት በማየገቦ እንጠመቃለን ከጎኑ በወጣልን ውሃ። አንድ ጥያቄ ልጠይቃችሁ እዚህ ጋር። ለምንድን ነው እግዚአብሔር ከጎኑ ውሃ ያፈለቀ ማለት ነው? ወይ ከእግሩ ወይ ከእጁ ወይ በብዙ መንገድ ደም ፈሶታል እንደምታው በተለያየ መንገድ፣ ግን ከጎኑ በፈሰሰው ውሃ ነው እንድንወለድ ያደረገ። ለምንድን ነው ከማየገቦ ምን እንወለደው? ለምንድን ነው ከጎኑ ውሃ ተገኝቶ ከዛ እንድንወለድ ያደረገን?
የሚለውን ትንሽ ሀሳብ እናንሳ። ሊቃውንት በሰፊው ተርጉመውታል። ይሄንን ቅዱስ ዮሐንስ አፈወርቅ፣ ቅዱስ ዲዮስቆሮስ በሰፊው ተርጉመዋል ሊቃውንት አባቶቻችን። የተወሰነውን ስናነሳ የቀደመው ሰው አዳም አባታችንን ታስታውሳላችሁ? የቀደመው ሰው አዳም አባታችን ምን አደረገ? እግዚአብሔር ብቻዬን ሁኛለሁ ብሎ ሲያዝን ይኮነ ሰናይ ለእጓለ እመሕያው ይንበር ባሕቲቶ፣ ሰው ብቻውን ሊኖር መልካም አይደለም። ንግበር ሎቱ ቢጸ ዘተረዶ፣ የምትረዳውን ጓደኛ እንፍጠረለት ብለው ሥላሴ ሔዋንን ከጎኑ ፈጠሩ አይደል? ከጎኑ አንዲት አጽም ነስተው ከአዳም ጎን ሔዋን ተፈጠረች። መራባት የተጀመረው ከአዳም ጎን ነው። ከመጀመሪያው ሰው ከአዳም በስጋ መራባት ተጀመረ ማለት ነው። ከአዳም ጎን የተገኘችው ያቺ አጥንት ሔዋን ሆነች። አዳምና ሔዋን ደግሞ መራባት ጀመሩ። ሰው መራባት የጀመረው በጎን በኩል ነው ማለት አዳም ከጎኑ ባስገኛት በሔዋን በኩል ነው መራባት የተጀመረው። ታዲያ በስጋ መራባት ምድርን የሞሏት ከአዳም ጎን ተገኝታ ነው ሔዋን። እንደዛ ከሆነ በስጋ የምንረባው እየበዛን የምንሄደው ምድርን የምንሞላው ከአዳም ጎን ከሆነ ረቂቅ ልደትንም እየተወለድን ደግሞ መንግስተ ሰማያትን የምንሞላውም ከዳግማዊ አዳም ከክርስቶስ ጎን ተወልደን ነው ማለት ነው። ማለት በጥምቀት ተወልደን ነው። ስለዚህ የመጀመሪያው ሰው አዳም ከጎኑ ሔዋንን አስገኘ። ዳግማዊ አዳም ክርስቶስ ደግሞ ዳግሚት ሔዋን የተባለች ጥምቀትን ከጎኑ አስገኘ። በመጀመሪያው ሰው በአዳም ጎን በኩል በስጋ እየረባን እየበዛን እንሄዳለን። በዳግማዊ አዳም በክርስቶስ በኩል በተገኘው ደግሞ በማየገቦ ደግሞ በነፍስ እየተራባን እየበዛን እንሄዳለን ማለት ነው አይደል? ይሄ የማይቋረጥ ልደት ነው። ልክ ሔዋን ከአዳም ጎን ተገኝታ በስጋ መራባት ገደብ እንደሌለው እስከ ዓለም ምጽአት ድረስ እየተራባን እየተባዛን እንደምንሄድ ክርስቶስ ባስገኛት በዳግሚት ሔዋን በጥምቀት በኩልም ደግሞ እየተራባን እንቀጥላለን ማለት ነውና ከጎኑ ያስገየልን ዳግማዊ አዳም እኔ ነኝ ለማለት ነው። ስለዚህ መራባት ከጎን ነው። ከአዳም ጎን በስጋ እንራባለን፣ በክርስቶስ ጎን ደግሞ በመንፈስ እንረባለን እንበዛለን ማለት ነው። ለዛ ነው ክርስቶስ ማየገቦ ያስገኘልና ከጎኑ የወለደን ለዛ ነው። ስለዚህ አንዱ የጥምቀት አይነት ማየገቦ በሚባለው መጠመቅ በዚህ መልኩ የሚፈጸም ነው። ልጅነት የምናገኘው በዚህ ነው፣ ማየገቦ በሚባለው ካህናት ውሃውን ባርከው ወደ ማየገቦነት ለውጠውልን በዚህ መልኩ እንጠመቃለን። በውሃ መጠመቅ ነው የመጀመሪያው። ሁለተኛው የልጅነትን የሚያስገኘው የጥምቀት አይነት ደግሞ ልጅነትን አምኖ ወይም ደግሞ አምኖ በክርስቶስ አምኖ መጠመቅ ፈልጎ ካህን ባይኖር የሚያጠምቅ ባይኖር ንስሐ ገብቶ እያለቀሰ ስለበደሉ ቢኖር ያ ሰው የሚያጠምቀው እንኳን ባይኖር ያ የሚያለቅሰው እንባው አንባ ነሳ ማለት ስለ በደሉ ያ የሚያለቅሰው ለቅሶ የሚያጠምቀው አጥቶ ጥምቀትን ፈልጎ እያለቀሰ ቢኖር ማለትም የሚያጠምቀው እንኳን ባይኖር ያ እንባው እንደ ጥምቀት ይቆጠርለታል። አንባ ነሳ የሚባለው እንደ ጥምቀት ይቆጠርለታል። ልጅነትን ያስገኘዋል ማለት ነው። እንባው ለቅሶው ልጅነትን ያስገኝለታል። ገብታችሁ ከሆነ ከጠፋ ነው ያለ አይ በቃ አልቅሼ ልጅነትን አገኛለሁ እንድንል አይደለም። ግን ለምሳሌ በስደት ያሉ ብዙ ወንድሞች አሉ። አምነው የሚያጠምቃቸው ካህን ላይኖር ይችላል። እያለቀሱ እንባቸው እየፈሰሰ መቼ ነው ለዚህ የምታበቃኝ እያሉ ግን ሳይጠመቁ ቢያርፉ ያ እንባቸው ልጅነት ይሆንላቸዋል ማለት ነው። የመጀመሪያው አንባ ነሳ የሚባለው ነው። ሁለተኛው ደግሞ ደመ ሰማዕታት የሚባለው ነው። ሰማዕታት ለምሳሌ አምነው ገና ሳይጠመቁ በክርስቶስን ካድ የሚል አካል መጥቶ አንክድም ብለው ሰማዕት ቢሆኑ ባይጠመቁ እንኳን ያ የፈሰሰው ደማቸው እንደ ጥምቀት ይቆጠርላቸዋል። ደማቸው ጥምቀት ይሆንላቸዋልና ደመ ሰማዕታት የሚባለው ነው። ይሄ በጣም ብዙ በቅዱሳኑ ታሪክ ስንመለከት ለምሳሌ በቅዱስ ጊዮርጊስ በሰማዕቱ ቅዱስ ጊዮርጊስ ዘመን የንጉሱ ምስት ጭምር አመነች፣ ሳትጠመቅ ሰማዕት ሆነች፣ ሰማዕት ነበሩ። ሌሎችም ብዙ ክርስቲያኖች በቅዱሳኑ ዘመን እንዲደረግ ነበርና አምነው ልጅነትን ሳያገኙ ሰማዕት ቢሆኑ ያፈሰሱት ደም ስለ ክርስቶስ ነውና ያ ደማቸው ልጅነት ይሆናቸዋል ማለት ነው። ሶስተኛው እሱ ነው። አሁን ማየገቦን አነሳን፣ እንባን አነሳን። ሶስተኛው ደመ ሰማዕታት የሚባለው ነው። አራተኛው ባሕረ እሳት የሚባለው ነው። ያ ማለት አምነው ሳይጠመቁ ወደ እሳት ቢወረወሩ በክርስቶስ ስም ያ እሳቱ ማለት ያ መከራው እንደ ጥምቀት ይቆጠርላቸዋል፣ ልጅነትን ያስገኝላቸዋል። ጥምቀት አንዲት ብትሆንም በእነዚህ መንገዶች ልጅነት ይገኛል ነው። በእነዚህ መንገዶች በማየገቦ መጠመቅ አልችል ብለው ግን አምነው ቢያለቅሱ ለዚህ ያብቃ እያሉ እያለቀሱ እንባ እያወጡ ነገር ግን ደግሞ በተለያየ መንገድ ባይችሉና መስዋዕት ቢሆኑ ወይም ደግሞ ቢሞቱ ሳይጠመቁ እያለቀሱ ቢሞቱ ያ እንባቸው ልጅነት ይሆንላቸዋል።
ስለ ክርስቶስ ቢሰው ሳይጠመቁ ደማቸው ዕድሜ ይሆንላቸዋል። ወደ እሳት ቢጣሉ ያ መከራቸው ልጅነት ይሆንላቸዋል ነው። ሲደመር ግን ይህ ሁሉ አንድ የልጅነት ጥምቀት ነው። ጥምቀት አንዲት ናት ነው የልጅነት ጥምቀት በእነዚህ መልኩ ይገኛል ነው። ይህንን ያክል ከተባባልን የልጅነት ጥምቀት ለምን አስፈለገ? መጠመቅ የሚያስፈልገው ለምንድን ነው? በመጠመቃችን የምናገኘው ጥቅም ምንድን ነው የሚለውን ተወሰነ ሀሳብ እናንሳ። በመጠመቃችን የምናገኘው የመጀመሪያው ድህነት ነው። የምንጠመቀው ለመዳን እንደምታውቁ ያለ ጥምቀት መዳን የለም፣ ስርየተ ኃጢአት የለም። እንደምታውቁት ስንጠመቅ ስርየተ ኃጢአት እናገኛለን። ስርየተ ኃጢአት አገኘን ማለት ደግሞ ልጅነት እናገኛለን ማለት ነው። እናልኳችሁ ስርየተ ኃጢአት ሆነ አምን በሐቲ ጥምቀት ለስርየተ ኃጢአት አይደል የምንለው? በጸሎት ሃይማኖት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን እንላለን። ስለዚህ ኃጢአታችን እንዲሰረይልን፣ ቁም ነገሩን ግን እንድንድን የእግዚአብሔር መንግስት ለማውረስ ነው። ሳይጠመቁ የእግዚአብሔር መንግስት መውረስ እንደሌለ እግዚአብሔር በመጽሐፍ ይናገራል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ዘአምነ ወዘተጠምቀ ይድህን፣ ያመነ የተጠመቀ ይድናል ይላል። ያላመነ ያልተጠመቀ ደግሞ በአንጻሩ ምን ይላል? ይፈረድበታል ይላል። ስለዚህ የምንጠመቀው ለመዳን ነው። ያመነ የተጠመቀ ምን ይላል? ይድናል። እናምናለን፣ ከዛስ እንድናለን። ታዲያ የ40 ቀን የ80 ቀን ህጻናት ያምናሉ ወይ? ወደፊት እንመጣበታለን ለምን እንደሆነ። ባጭሩ ግን የምንጠመቅበት ዋናው ቁም ነገሩ ለመዳን ነው። ያለ ጥምቀት የእግዚአብሔርን መንግስት መውረስ አይቻልም። እግዚአብሔር በወንጌል ደጋግሞ ተናግሯል። የዮሐንስ ወንጌል ምዕራፍ 3 ላይ ታስታውሳላችሁ። ኒቆዲሞስ ለተባለው ፈሪሳዊ መምህር፣ የይሁድ መምህር ለነበረው ለኒቆዲሞስ በተደጋጋሚ እግዚአብሔር አስረግጦ ነግሮታል። አማን አማን እብለከ ዘይተወልደ ዳግመ ኢይሬ ለመንግስተ እግዚአብሔር፣ እውነት እውነት እልሃለሁ ዳግም ያልተወለደ የእግዚአብሔርን መንግስት አይወርስም ማለት አያይም ብሎ ሁሉ ነግሮታል። ከምን እንዴት ነው ሰው ካደገ በኋላ ዳግም ይወለዳል እንዴ ሲለው ዘይተወልደ እማይ ወመንፈስ ቅዱስ ኢይክል በውያ ውስጥ መንግስተ እግዚአብሔር፣ ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግስት አያይም ብሎ ሰው ያላመነ ሰው ያልተጠመቀ ሰው ምንም መዳን እንደማይችል ጥምቀት ለመዳን ወሳኝ እንደሆነ ይናገራል። ስለዚህ ያለ ጥምቀት መዳን ስለማይቻል የጥምቀት የመጀመሪያው የጥምቀት አስፈላጊነቱ ምን ለማድረግ ነው? ለመዳን ነው ማለት ነው። መዳን የሚፈልግ ሁሉ ይጠመቃል። ምክንያቱም ያላመነ ሰው ያልተጠመቀ ሰው ልድን ስለማይችል ማለት ነው። ቅዱስ ጳውሎስ በቲቶ መልእክት ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። አይደለም፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ ይላል። አሁን ይሄ ለአዲስ ልደት የሚለው አዲስ መወለድ ማለት ነው። ዳግም እግዚአብሔር መወለድ ማለት ነውና ዳግም በጥምቀት በኩል እንደሆነ የምንወለደው በሰፊው ይናገራል ማለት ነውና ባጭሩ ያለ ጥምቀት መዳን እንደማይቻል ቅድም ያነሳ ነው የጴጥሮስ መልእክት አለ። ለኛ ጴጥሮስ ምዕራፍ 3 ቁጥር 20 እስከ 21 ያነሳ ነው። አሁንም በጥምቀት ያድነናል የሚለው ምንድነው? በጥምቀት በኩል ነው ማለት ነውና የመጀመሪያው የጥምቀት አስፈላጊነት ለመዳን ነው። ያልዳነ ሰው ማለት ያልተጠመቀ ሰው ሊድን ስለማይችል፣ ሁለተኛው ይህ ተመሳሳይ ሐሳብ ነው። ፈጠን አድርጌ ለማየት ስንሞክር ዳግም ለመወለድ ነው። ያልተወለደ የእግዚአብሔር መንግስት አያይም። ቅድም ያነሳ ነው ዮሐንስ ወንጌል ምዕራፍ 3 ለኒቆዲሞስ የተነገረው ነው። ሌላው እንዳልኳችሁ መወለድ የሚለው ቅዱስ ጴጥሮስ አሁንም ይሄንም አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንዲህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው ይላል። እና የተወለዳችሁት ከሚጠፋ ዘር አይደለም ብሎ ከጥምቀት እንደተወለድን፣ ይሄ ደግሞ ከእግዚአብሔር መወለዳችን የማይጠፋ ዘላለማዊ ጸጋን እንደሚያሰጠን መወለድ ትልቅ ዋጋ እንዳለው አስረድቶናል በደንብ ቅዱስ ጳውሎስ በገላትያ ምዕራፍ 4 ቁጥር 6 እስከ 7 በሰፊው ይናገራል። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆን ደግሞ በክርስቶስ የእግዚአብሔር ወራሽ ይላል። አየህ፣ የእግዚአብሔር ልጆች እንሆናለን፣ ከዚያ ደግሞ ወራሾች እንሆናለን ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይም ለዚህ ነው ወለለሰ ተወክፈው ወሀቦም ስልጣን ወልደ እግዚአብሔር ይኩኑ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላልና የእግዚአብሔር ልጆች ለመባል ስልጣን የምናገኘው በጥምቀት ስለሆነ ዳግም ለመወለድ የእግዚአብሔር ልጆች ለመሆን አባታችን የምንለው እግዚአብሔርን ተጠምቀን ስለሆነ ያልተጠመቀ ሰው እግዚአብሔርን አባት ሊለው ስለማይችል የእግዚአብሔር አባትነት የሚረጋገጠው በመጠመቃችን በጥምቀት በኩል ስለሆነ የምንጠመቀው ከእግዚአብሔር ለመወለድ ነው። ሶስተኛው ከክርስቶስ ጋር አብረን ለመሆን አንድ ለመሆን እግዚአብሔር ጋር ህብረት የሚኖረን ስንጠመቅ ነው።
እንዳልኳችሁ ካልተጠመቅን ከእግዚአብሔር ጋር አንዳችም ህብረት ሊኖረን አይችልም። ከክርስቶስ ጋር አንድ እንደምንሆን ቅዱስ ጳውሎስ በሮሜ መልእክቱ ደጋግሞ ይናገራል። ይህን በሰፊው ብናነሳ መልካም ነው። እንግዲህ ክርስቶስ በክብር ከሙታን እንደተነሳ እንዲሁም እኛም በአዲስ ሕይወት እንደምንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። አንድ እንደምንሆን ማለት ከክርስቶስ ጋር አንድ ልንሆን ነው ብያቸዋለሁ። ምንድን ነው የሚለው? በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞቱ ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤው ደግሞ ከእርሱ ጋር እንተባበራለን ይላል ሮሜ ምዕራፍ 6 ላይ። ስለዚህ ምን ማለት ነው? አብረን ተቀበርን። በምን? በጥምቀት። ጥምቀታችን የሚያሳየው ክርስቶስን መምሰል ነው። ባህር ውስጥ ገብተን 3 ጊዜ ብቅ ጥልቅ እንላለን። 3 መሆኑ 3 መዓልት 3 ሌሊት በከርሰ መቃብር ማደሩን ነው። ውሃ ውስጥ ስንጠልቅ መቃብሩን ነው የምናሳየው። ቅዱስ ጳውሎስ ነው ይህን የተናገረው፣ በሰፊው ያሳያል። ከውሃ ውስጥ ገብተን ብቅ ጥልቅ የምንለው ለዚያ ስለሆነ ማለት ነው። እና ባጭሩ ጥምቀት ክርስቶስን የምንመስልበት መንገድ ነው። ይህንን በደንብ ማሰብ ይጠበቅብናል። ሌላው ክርስቶስን እንለብሳለን ስንጠመቅ። ልበስዎ ለሐዲስ ልብስ አይደለም የሚለው? አዲሱን ልብስ ክርስቶስን ልበሱት ይላል ቅዱስ ጳውሎስ ገላትያ ምዕራፍ 3 ቁጥር 9 እስከ 10 ባለው ይህንን ያነሳል። የመጨረሻው የእግዚአብሔር መንግስት ለመውረስ ነው። የእግዚአብሔር መንግስት ለመውረስ ነው። የእግዚአብሔር መንግስት መውረስ የሚቻለው ቅድም እንዳልኳችሁ ያልተጠመቀ ሰው የእግዚአብሔር መንግስት አይደለም መውረስ አያይም ተብለናል። ስለዚህ የእግዚአብሔር መንግስት የምንወርሰው በጥምቀት በኩል ስለሆነ ወራሾች የምንሆነው በጥምቀት በኩል ስለሆነ ወራሾች ለመሆን እንጠመቃለን። የመጨረሻው የቤተክርስቲያን አባል ለመሆን ሰው አንድ ሰው የቤተክርስቲያን አባል ነው የሚባለው ሲጠመቅ፣ ወደዚህ ህብረት ሲታዘዝ፣ ሲቀላቀል ነው ማለት ነውና ይህንንም ቅዱስ ጳውሎስ እንዲህ ይላል ማለት የስጋችንን ሰውነት ተገፎ ከቅዱሳኑ ጋር አንድ እንደሚሆን እንዲህ አለ። የስጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተ በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ቤተክርስቲያን አባል እንሆናለን። በዚህ መልኩ እንድናለን። ታዲያ ለመዳን ቤተክርስቲያን አባል ለመሆን ክርስቶስን መንግስት ለመውረስ ባጭሩ ክርስቶስን ለመምሰል ዳግም ለመወለድ ለመዳን ይህና ለመሳሰሉ ነገሮች እንጠመቃለን። ጥምቀት አስፈላጊ የሆነው ከዚህ የተነሳ ነው ማለት ነው። ጥምቀት ለምን አስፈለገው ይባል? ለእነዚህ ምክንያቶች ያስፈልጋል። የዋናነት የቤተክርስቲያን ዓላማው እንድንድን ነው። ለመዳን ደግሞ ከሚያስፈልጉ ነገሮች አንዱ መጠመቅ ነው። ወደድንም ጠላንም ያልተጠመቀ ሰው የእግዚአብሔር መንግስት ሊወርስ እንኳን አይደለም መውረስ ማየት እንኳን ስለማይችል የእግዚአብሔር መንግስት ለመውረስ መጠመቅ ግዴታ ስለነበረ የምንጠመቀው ከዚህ የተነሳ ነው ማለት ነው። ይህንን በደንብ ልናይ ያስፈልጋል። ሌላው በጥምቀት እንደምታውቁት ማን ነው መጠመቅ ያለበት የሚለውን እናነሳለን። ማለት በ40 ቀን በ80 ቀን ኦርቶዶክሳውያን እንጠመቃለን። ከዚያ ውጭ ግን በ40 ዓመትም በ80 ቀንም መጠመቅ እንዳለብን ግልጽ ነው። ከመጠመቃችን በፊት የምናደርጋቸው ነገሮች አሉ። ማለት ማን ነው የሚጠመቅ የሚለው ሁሉንም ነው፣ ለሚያምን ሁሉ የተሰራ ነው። በፍትሕ መንፈሳዊ ፍትሐ ነገሥት አንቀጽ 3 ላይ ጥምቀትሰ ስሩ ላዕለ ኩሉ፣ ጥምቀትስ ለሁሉ የተሰራ ነው። ላዕለ ደዋንስ፣ ለሴቶችም ለታናናሾችም ለትልልቆችም ለወንዶችም ለሴቶችም የተሰራ ነው ይላል። ሁላችንም ልንጠመቅ ነው የሚያስፈልገው። እንዲያውም ቅዱስ ጳውሎስም ሲናገር ኩልክሙ እለ ተጠመቅሙ ክርስቶስ ለበስክሙ፣ ሁላችሁ የተጠመቃችሁ ማን ለብሳችሁታል? ክርስቶስን ለብሳችሁታል ይላል። ክርስቶስን ለመልበስ ክርስቶስ ጋር መኖር የሚፈልግ ሁሉ ማናቸውም ሰው የሆነ ሁሉ ትንሹም ትልቁም ለሁሉ የተሰራ ነው ጥምቀት ማለት ነው። እድሜ ገደብ የለውም ጥምቀት፣ በሰፊው እንመጣበታለን። ስለዚህ የምንጠመቀው ከዚህ የተነሳ ነው። ስለ ጥምቀት ይህንን ካልን እንዴት እንጠመቃለን? አፈጻጽሙ ምንድነው? ለምን በ40 ቀን በ80 ቀን የሚለውን በቀጣይ እንመጣበታለን። ስለነበረን ጊዜ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰማነውን በልቡናችን ያወልብን ያሳደርብን። ሼር ፎሎ በማድረግ ለሁሉም ታጋሩልናላችሁ። ይቆየን። ስብሐት ለእግዚአብሔር። ድምፄን ይለዩታል በጎቼ በሙሉ፣ አያስታቸውም መንገደኛ ሁሉ።